ዛሬ አንድ የባረከኝን ቃል አካፍላችሁ። ኢየሱስ ለመጀመሪያ ጊዜ ጴጥሮስን መጥቶ በተአምራት ሲተዋወቀው ጴጥሮስ እንደዚህ አለው፣ እኔ ኃጢአተኛ ነኝ፣ ከኔ ሽሽ አለው። የሚገርማችሁ ነገር ሰዎች ብዙ ጊዜ እግዚአብሔር በሕይወታቸው ሲገለጥ ከእግዚአብሔር ቅዱስነት አንጻር ኃጢአተኝነት ይሰማቸዋል። ወደ እግዚአብሔር ከመቅረብ ይልቅ ከእግዚአብሔር መሸሽን ይመርጣሉ። ኢሳይያስም እግዚአብሔርን በረጅም ዙፋንና ከፍ ባለ ዙፋን ላይ ተቀምጦ አየሁት ካለ በኋላ እነዛ ሱራፌሎች ቅዱስ ቅዱስ ብሎ ሲያውጁ ሲሰማ እኔ ከንፈሮቼ ረከሰብኝ፣ ከንፈራቸው በረከሰ ሕዝብ መካከል ቁጭ ብዬ እግዚአብሔርን በማየቴ ወዮ አልኩኝ አለ። ኢሳይያስም እግዚአብሔርን ሲያየው እግዚአብሔር በሕይወቱ ሲገለጥ ኃጢአተኝነቱን የተሰማው እዛው ወዮ ብሎ ሲጮህ መልአክ ከመሰዊያ ለጉጠት ወስዶ ከንፈሮቹን ነካ፣ ኃጢአት ይቅር ተብሎልኛል ተሰርዮልኛል አለውና ከዚያ በኋላ ማንን እልካለሁ ማንስ ይሄድልኛል የሚል ድምጽ መጣ ይላል። ወዲያው ኢሳይያስ እኔን ላከኝ እኔ እሄዳለሁ አለው። ጴጥሮስንም ኢየሱስ ከዚህ በኋላ አሳ አጥማጅ ሳይሆን ሰው አጥማጅ አደርጋለሁ አለው። የኔ አገልጋይ ትሆናለህ፣ ለኔ ታስፈልጋለህ አለው። በሕይወታችሁ ውስጥ ኃጢአተኝነት የተሰማችሁ የሕይወታችሁ ድካም የተሰማችሁ ሰዎች እኔ ለእግዚአብሔር ምንም አልጠቅምም ያላችሁ ሰዎች እናንተ ለእግዚአብሔር ትጠቅማላችሁ። ለሐዋርያው ጳውሎስ ሲናገር የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን በዚህ ሸክላ ዕቃ ውስጥ የከበረን መዝገብ አኖር ያለው። ሸክላው ተሰባሪ ነው። የሚገርማችሁ ግን በሸክላ ዕቃ ውስጥ የከበረ መዝገብ አኖር እግዚአብሔር። ምክንያቱም ለምንድነው ካላችሁ የኃይሉ ታላቅነት ከእግዚአብሔር እንዲሆን እንጂ ከኛ ከሰው እንዳይሆን። ስለዚህ የእናንተ ድካም እግዚአብሔር በሕይወታችሁ እንዳይሰራ አይከለክልም። እግዚአብሔር በእናንተ ድካም ውስጥ የኃይሉን ታላቅነት መግለጥ ይፈልጋል። ተባረኩልኝ።